እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ የመንፈሳዊ ሰው ሰባቱ ምልክቶች በሚል ይሆናል። በምድር ላይ ሁለት አይነት መንፈስ ነው ያለው። መንፈስ ቅዱስና መንፈስ እርኩስ የሚባሉ መናፍስት አሉ። ከመንፈስ ቅዱስና ከመንፈስ እርኩስ ባንዱ ይዞታ ውስጥ ሊሆን ይችላል ሰው። ምናልባት ዛሬ እኛ የተሰባሰብነው መንፈስ ቅዱስ ግምጃ ቤት ባደረጋት፣ መንፈስ ቅዱስ በሚከብርባት፣ መንፈስ ቅዱስ ያስተምረናል፣ መንፈስ ቅዱስ ይመክረናል፣ መንፈስ ቅዱስ መንገዳችንን ሕይወታችንን ይባርካል ብለን አምነን እኛም ደግሞ መንፈሳውያን ነን ብለን ደግሞ የመንፈስ ቅዱስ ልጆች ነን ብለን መንፈስ ቅዱስ ሕይወታችንን፣ ቀናችንን፣ ውሏችንን እንዲባርክ በመንፈስ ቅዱስ የሚገኘውን በረከት ለመቀበል ያ እግዚአብሔር የራሱ መገለጫ ጠባያት፣ ባህሪያት አሉት። ሰው ደግሞ መንፈሳዊ የሆነና በመንፈሳዊ ሕይወቱ እያደገ ሲመጣ የዚያ የእግዚአብሔር የቅድስናው የርኅራኄው ተካፋይ ነው የሚሆነው። ራሱ እግዚአብሔር ሲናገር ምን አለ? እኔ ቅዱስ ነኝ እናንተ ምን ሆኖ በሉ እንጂ። ስለዚህ አባታችን እግዚአብሔር ቅዱስ ነው፣ እኛም ምን እንድንሆን ተጠርተናል? እግዚአብሔር ቡሩክ ነው፣ እኛም ቡሩክ አልንሆን። እግዚአብሔር ርኅሩህ አዛኝ ነው፣ እኛም አዛኞች ርኅራኄ ያለብን ርኅራኄ የሚገኝብን የርኅራኄ ሰዎች ልንሆን ይገባል። በዚህ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ጀምሮ እንዲህ የሚል ቃል ተጽፏል። የእግዚአብሔር መንፈስ በእርሱ ላይ ያደረ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራትም ደስ ይለዋል፣ በሚያየውና በሚሰማውም ፈጥኖ አይፈርድም ይላል። እየሰማችሁ ነው? መንፈሳዊ ሰው እነዚህ ምልክቶች ይታዩበታል። 7 ምልክቶች አልኳችሁ። 7ቱን እናያለን ለዛሬ። እንዳልኳችሁ እስቲ አንዴ እንቁጠረው። ጥበብ በሉ፣ አንድ በሉ እናንተ። ጥበብ አንድ አትሉ? ጥበብ፣ ማስተዋል፣ ምክር፣ ኃይል፣ እውቀት፣ እግዚአብሔርን መፍራት፣ ፈጥኖ አለመፍረድ። እነዚህ 7ቱን ነው የምናየው ለእግዚአብሔር ፈቃድ። የእግዚአብሔር ማንነት ናቸው። የሰው ልጆች ደግሞ እያደጉ ሲመጡ መንፈሳዊ ሰው ደግሞ እነዚህ ነገሮች እሱ ላይ ሊታዩ ይገባሉ ነው መልእክቱ። የመጀመሪያው ጥበብ ነው። እስኪ ጥበብ በሉ። ጥበብ ጥልቅ ትርጉሙ ራሱ እግዚአብሔር ማለት ነው። ቅዳሴያችን ጥበብሰ መድኃኒነ ውእቱ፣ ጥበብ ማለት ራሱ በደሙ የገዛን መድኃኒታችን ኢየሱስ ክርስቶስ ነው። ወደኛ ስናመጣው ግን ሕይወታችንን በስኬት ሕይወታችንን በብርታት ሕይወታችንን በጥሩ ሁኔታ እንድንመራ ሊያደርግ የሚችል የሕይወታችን ቅመም ነው ጥበብ ማለት። ያለ ጥበብ እንኳን ድርጅትን፣ ተቋምን፣ ትዳርንም መምራት አይቻልም። የግል ሕይወትንም ያለ ጥበብ መምራት አይቻልም። ጥበብ የጎደለው ሰው ብዙ በረከቶች ጎለውታል ማለት ነው። በምድር ላይ 2 አይነት ሰዎች ነው ያሉት። ስንት አይነት ሰዎች? ጥበብ የተሞሉና ጥበብ የጎደላቸው። ጥበብ የተሞሉ ሕይወታቸውን በብቃት የሚመሩ ናቸው። ጥበብ የተሞሉ በስኬት የሚኖሩ ሰዎች፣ በመልካም ሕይወት የሚኖሩ ሰዎች ጥበብ ያላቸው ናቸው። እስኪ ጥበብ የተሞሉና ጥበብ የጎደላቸው ሰዎች በምንድን ነው የሚለዩት የሚለውን እኔ ጥበብ የተሞሉ ሰዎችን ማንነት መገለጫ ልንገራችሁ። ጥበብ የጎደላቸው ደግሞ በተቃራኒው እየገለበጣችሁ እናንተ ትነግሩኛላችሁ። ለምሳሌ ጥበብ የተሞሉ ሰዎች አስበው ይናገራሉ። ደህና አደራችሁ። ጥበብ የተሞሉ ሰዎች አስበው ይናገራሉ። ጥበብ የጎደላቸው ግን ገልብጡት እናንተ። አቤት! ጥበብ የተሞሉ አንዴ ልድገመው። ጥበብ የተሞሉ ሰዎች አስበው ይናገራሉ። ጥበብ የጎደላቸው ግን ተናግረው ያስባሉ። ምን ነው ባልተናገርኩት፣ ምን ነው አፌን ዲዳ ባደረገው፣ ምን ነው ቢቀርብኝ ይላሉ። ተናግረው ከተበጠበጠ ችግር ከተፈጠረ በኋላ ጥበበኞች ግን አስበው ብናገረው ምን ችግር ሊፈጠር ይችላል፣ ብናገረው ሰሚው ጋር ደርሶ ሰሚው ላይ ምን አይነት ስሜት ሊፈጠር ይችላል
ያስደስታል ወይስ ያሳዝናል ብለው መርምረው አጣርተው ነው የሚያወጡት። አጣርተው ነው የሚያወጡት። የሚሰብር ንግግር አይናገሩም። የሚያፈርስ ንግግር አይናገሩም። ከነዚህ ንግግሮች ይቆጠባሉ። እንደምታውቁት ጥበብ ባለው ንግግር ባለመናገር ብዙ ሰው በንግግር ይሰበራል። ብዙ ሰው በንግግር ይቆስላል። ምላስ ያቆሰለው ምላስ የሰበረው ብዙ ሰው አለ። ደግሞ ምላስ የሰበረው በሾርባ አይጠገንም። ስለዚህ ንግግራችን ከመናገራችን በፊት ምን ማለት ያስፈልጋል? ማሰብ ያስፈልጋል። ጥበብ የተሞሉ ሰዎች ቆጥረው ይረከባሉ። በደንብ ስሙኝ። ጥበብ የተሞሉ ሰዎች ቆጥረው ይረከባሉ። ጥበብ የጎደላቸው ግን ገልብጡት እንጂ ንገሩኝ። ጥበብ የተሞሉ ሰዎች ቆጥረው ይረከባሉ። ጥበብ የጎደላቸው ግን ተረክበው ይቆጥራሉ። ተረክበዋል፣ ሄደዋል። ከዛ ግን ይህ ነገር ይሞላል ግን ብለው ይቆጥራሉ። ባይሞላ አስከትለዋል። መፍትሄ በሌለው ነገር ላይ ይደክማሉ ማለት ነው። ጥበብ የተሞሉ ሰዎች አንበው ይፈርማሉ። ስሙኝ በደንብ። ጥበብ የተሞሉ ሰዎች አንበው ይፈርማሉ። ጥበብ የጎደላቸው ግን ፈርመው ያነባሉ። እስኪ ነገር ምንድን ነው የሚለው ይላል። ምንስ ቢል ከፈረሙ በኋላ ጥበብ የተሞሉ ሰዎች ለክተው ይቆርጣሉ። ጥበብ የጎደላቸው ግን ቆርጠው ይለካሉ። ይኸውላችሁ መፍትሄ በማያመጡበት ነገር ነው የሚደክሙት። ስለዚህ ጥበብን መጉደል፣ ጥበብን ማጣት ማለት የህይወታችን ትልቁ ኪሳራ ነው። እግዚአብሔር ጥበቡን ያድለን። አሜን በሉ። እግዚአብሔር ጥበቡን ያድለን። መወደጃ የሚሆነው ሞገስ የሚሆነው ክብር የሚሆነው ጥበብ ነው። ስለዚህ ጥበብ ትልቁ ልመና ነው። ጌታ ሆይ ጥበቡን አድለኝ ብላችሁ መለመን ያስፈልጋል። ክርስቲያን በእንደዚህ አይነት ጥበብ ከመናገሩ በፊት እንዲያስብ፣ ከመረከቡ በፊት እንዲቆጥር፣ ከመፈረሙ በፊት እንዲያነብ፣ ከመቁረጡ በፊት እንዲለካ። እየሰማችሁ አይደለም? በዚህ ህይወት ውስጥ እንድንኖረው። ሁለተኛው ማስተዋል ነው። ምንድነው አልኳችሁ? ማስተዋል። ማስተዋል ምንድነው? በውጭ አይን ብቻ ሳይሆን የውስጥ አይንንም በልብም ማየት ማለት ነው። በልብም አስተውሎ ማየት፣ አንድን ነገር መልሶ ከልሶ ደግሞ ደጋግሞ ማየት፣ ማሰብ፣ ማሰላሰል፣ እሱ ጉዳይ ላይ አጥርቶ ማየት ነው ማስተዋል ማለት። ለዚህ ነው አባቶቻችን ሀበነ እግዚኦ አይንተ አይምሮ ይላሉ በቅዳሴያቸው ላይ። ጌታ ሆይ የውስጥ አይኖቻችንን አብራልን። የውስጥ አይኖቻችንን በሉ አብራልን። አያችሁ፣ ውስጥ አለ ሌላ አይን፣ የልብ አይን አለ። ለዚህ ነው አባቶቻችን ልብ ካላየ አይን አያይም። የውስጥ ሌላ የልብ አይን አለ ማለት ነው። የአካል ክፍሎቻችን ልብ አብሯቸው ሲሰራ ነው በስራቸው ስኬታማ የሚሆኑት። ስለዚህ አንዱን ብቻ አባቶቻችን በምሳሌ ያስቀመጡልን እንጂ ልብ ካላየ አይን አያይም ብለው ሰሩ እንጂ ልብ ካልሰማ ምን አይሰማም ማለት ነው? ጆሮ አይሰማም ማለት ነው። ሁሉም የአካል ክፍሎች ከልብ ጋር ተባብረው ነው የሚሰሩት። ስለዚህ ማስተዋል ማለት ከልብ ጋር የውስጥ አይንን አብርቶ በደንብ በመንፈስ ቅዱስ ታግዞ አጥርቶ ማየት ነው ማስተዋል ማለት። እነሱ የሚያዩትንም ማየት። ከኋላ ያለ ሰው የሚያየኝ ጀርባዬን ነው፣ ከፊት ያለ ሰው የሚያየኝ ፊቴን ነው። ስለዚህ ለእናንተ አሁን ጀርባዬ አይታይም። እነሱ ጋር ሆኖ ለማየት መሞከር፣ የእነሱ ጫማ ላይ ቆሞ ለማየት መሞከር ማለት ነው። ይሄ ብቻ ነው ትክክልም አለ ማለት ነው። 10 የሚመጣው ስንትና ስንት ተደምሮ ነው? አቤት አቤት 5 እና 5 ተደምሮ። ግን እሱ ብቻ አይደለም፣ እሱ ብቻ አይደለም እኮ 5 እና 5 ሲደመር ብቻ አይደለም 10 የሚመጣው። 4 እና 6 ሲደመርም ስንት ነው የሚመጣው? ስለዚህ አንተው 5 እና 5 ትክክል ነው፣ የሱም 4 እና 6 ትክክል ነው፣ 10 ነው። ስለዚህ የራስን እይታ ብቻ ማየት ሳይሆን የሱ ጫማ ላይ ቆሞ የሱ ብዙ የተለያዩ ወንድማማቾች፣ የተጣሉ ወንድማማቾች እንደገና ቤተሰብ ይሆናሉ። በምክር የተጣሉ ባልና ሚስት፣ የተፋቱ ሰዎች እንደገና ያ ድልድይ፣ የተሰበረው ድልድይ በምክር ነው እንደገና የሚሰራው የሚገነባው። ምክር ብዙ ሰዎች ራሳቸውን ሊያጠፉ እኔ በቃ ከእንግዲህ በኋላ የኔ ጉዳይ አብቅቷል ካሉ በኋላ
ብዙ ሰዎች በምክር ተመልሰው ሕይወታቸው ተስተካክሏል። ስለዚህ ምክር ቀላል በረከት አይደለም። የሚመክሩ ሰዎች ደግሞ በፍቅር ከረጠበ ልብ መንጭቶ በመንፈስ ቅዱስ ከተቃኘ አንደበት የሚለገስ በጎ ስጦታ ነው ምክር። ስለዚህ አባቶች የሚመክሩን መስማት፣ መንፈሳዊ ሰዎች ይሄ ነው መገለጫቸው። ጥበብ፣ ማስተዋል፣ ምክር። በቃ መካሪዎች የሚያሙ አይደሉም መንፈሳዊ ሰዎች። መንፈሳዊ ሰው አያማም። ምን ይላል እንጂ ይመክራል። በቃ ሲያደርገው አይቶ ውይ ለካ እንዲህ ነው እንዴ አይልም። ለምን እንዲህ ታደርጋለህ ወንድሜ? ለምን እንደዚህ ታደርጋለሽ? ለምን እንዲህ ትሆኛለሽ? ይሄ እኮ አይጠቅምም። በዚህ መንገድ እነገሌ ሄደው ይኸው ተጎድተዋል። ገሌን አላየህም እንዴ? ምን ጥቅም አለው እንዲህ በማድረግ? ይቅርብህ ብሎ ይመክራል እንጂ ለካ ይሄ ሰው እንዲህ አይነት ነው እንዴ አይልም መንፈሳዊ ሰው። ስለዚህ የመንፈሳዊ ሰው አንዱ መገለጫ መካሪ መሆን። እስቲ መካሪ በለው። በቃ ይኸውላችሁ ምክር ትልቁ ስጦታ ነው። ገንዘብ ላይኖራችሁ ይችላል ሰዎችን ለመርዳት፣ ሌላም ሀብት ላይኖራችሁ ይችላል። መምከር ትችላላችሁ። ሰዎችን ወደ በጎ መመለስ፣ ወደ እግዚአብሔር ቤት ማምጣት፣ ከጥፋት መንገድ መመለስ። ይሄ ነው ምክር። ከዚህ በላይ ደግሞ በጎ በረከት፣ ከዚህ በላይ ስጦታ፣ ከዚህ በላይ ምጽዋት የለም። ስለዚህ ሰዎችን የምታሙ ሳይሆን የምትመክሩ ሁኑ። ወንድሞቻችሁን ምከሩ፣ እህቶቻችሁን ምከሩ እንጂ አትሟቸው። ያለ ቢላዋ በሐሜት ስጋቸውን ዘልዝላችሁ የምትበሉ፣ ያለ ጽዋ ደማቸውን በሐሜት ቀድታችሁ የምትጠጡ፣ ይሄ ይብቃ። ሐሜት አይደለም ለመንፈሳዊ ሰው የሚመከረው፣ ምክር ነው የሚጠቅመው። ስለዚህ የመንፈሳዊ ሰው አንዱ መገለጫ ምንድን ነው? ምክር በሉ እስኪ። ምክር ብዙ ሰዎችን ከስህተታቸው የምትመልሷቸው፣ እናንተም የምትጠቀሙበት፣ ሰዎችንም የምትጠቅሙበት መሳሪያ ነው። እናንተም የምትባረኩበት፣ ሰዎችም እንዲባረኩ የምታደርጉበት፣ እናንተም መልካምነት የሚሰማችሁ በጎ ስጦታ ነው። ይሄ ምጽዋት ነው። ይሄንን ለግሱ። ሰው ምን አለ በአንደበቱ በጎ ነገር ቢናገርበት አይቆጥም። ሰዎችን ስለመከርን፣ ስላመሰገን፣ ስለዘመርን፣ በጎ ንግግር ስለተናገርን እኮ ከልባችሁ አቤት ከልባችሁ የዋለላችሁን ውለታ አስባችሁ የሰጣችሁን ስጦታ ልጅ፣ ወላጅ፣ ወዳጅ፣ ወንድም፣ እድሜ፣ ጤና፣ ስራ ሰጥቷችኋል አይደል እግዚአብሔር። ከነዚህ ስጦታዎች አንዱን በልባችሁ ያዙና ስለ እርሱ በእርሱ ርዕስነት እግዚአብሔርን ተመስገን በሉት። እስቲ ተመስገን በሉት እንደገና። አዎ ይሄው ከአለቆቻችሁ እኩል ነው ያነጋው፣ ከሚሊዮነሮች እኩል፣ ከባለስልጣናት እኩል፣ ከአገር መሪዎች እኩል አይደል እግዚአብሔር ያነጋልን። ተመስገን በሉታ ይሄንን አምላክ። እግዚአብሔር ይክበር ይመስገን። ይሄንን አምላክ ማመስገን፣ በአንደበታችን በጎ ንግግር መናገር፣ የሰዎችን ቀናቸው ብሩህ እንዲሆን ማድረግ፣ መምከር። እወድሃለሁ፣ አንተ ስላለኸኝ ደስታ ይሰማኛል፣ ስላገኘሁ ደስ ብሎኛል ብላችሁ ሰዎችን በደስታ ቀናቸው ብሩህ እንዲሆን ማድረግ። ሁላችሁ እናንተ ጋር እርዳታ ፈልገው የሚመጡ ወይ ስራ ቦታችሁ የሚመጡ ሰዎች በእናንተ ምክንያት እግዚአብሔርን እንዲያመሰግኑ አውደ ምሕረት ሆናችሁ እነሱ እንዲያመሰግኑባችሁ ማድረግ። ውይ ዛሬ ያጋጠመኝ ሰው መልካም ሰው አጋጠመኝ እግዚአብሔር ይመስገን እንዲል ማድረግ። አያችሁ፣ በእናንተ ምክንያት ሰው ያጉረመርማል፣ በእናንተ ምክንያትም ሰው እግዚአብሔርን ያመሰግናል። ይህን ታውቃላችሁ? አዎ፣ በእናንተ ምክንያት ምን አይነት ጨቃቃ ሰው ያጋጠመኝ እንደው ዛሬ ደግሞ እግዚአብሔር ምን አድርጌው ነው ይላል። ደግሞ እናንተ መልካም ሆናችሁ በፈገግታ ስትቀበሏቸው እግዚአብሔር ይመስገን ዛሬ እንዴት አይነት መልካም ሰው አጋጠመኝ ይላሉ። ስለዚህ እግዚአብሔር ይመስገን ብለው እግዚአብሔርን ለማመስገን ምክንያት ሁኑ። እናንተ እየሰማችሁ ነው። ስለዚህ ጥበብ፣ ማስተዋል፣ ምክር። ሌላው የኃይል መንፈስ። ኃይል የምንለው መንፈሳዊ ሰው ኃይሉ ምንድን ነው? ኃይል የምንለው በተቃራኒው ነው። ይሄ ገፍቶ መጣል፣ ማድቀቅ፣ መሰበር፣ እሱ አይደለም ኃይል በመንፈሳዊ ትርጉሙ። የወደቁትን ማንሳት የምንችልበት ኃይል፣ አይቶ ማለፍ፣ ሰምቶ መቻል፣ ይሄኛው ኃይል ነው። ይሄ ትዕግስት ማለት ነው። ሌላው በሌላኛው ሲተረጉም መንፈሳዊው ኃይል እግዚአብሔር እኛን ከነበደላችን የቻለበት ያ ትዕግስት ችሎታው። መንፈሳዊ ሰው ኃይሉ በዚህ ልክ ነው የሚለካው። ለሱ በጎ ከማያስቡ ሰዎች ጋር ይቅር ብሎ ትናንትና ውድቀቱን ሲመኙ ከነበሩ ሰዎች ጋር አሁንም ውድቀቱን እየተመኙ ይቅር ለእግዚአብሔር ብሎ ለእግዚአብሔር ትቶ ይሄንን ችሎ የሚኖርበት ኃይል። አያችሁ፣ ኃይል ባል ሚስቱ ላይ ያለውን ክፍተት ደካማ ጎን ችሎ የሚኖርበት፣ ሚስት ባሏን ችላ የምትኖርበት፣
ደካማ ጎኑ ይችላል። ታግሳ ምንድነው መንፈሳዊ ሰው ኃይል ማለት እሱ ነው። መንፈሳዊ ኃይል በቃ ይሄ የህሊናችን ትከሻ የልባችን ትከሻ ተሸክሞ አሁን ችሎ የሚኖር ልጆቻችሁን የምትታገሱበት ኃይል አለ አይደል? ምንም እያደረጓችሁ እየረገጧችሁ በቃ የምትችሉበታል። ይቅርታ ሳይጠይቁ ሽማግሌ ሳይልኩ ነው ይቅር የምትሏቸው አይደል? ቴሌቪዥኑን ሰብረውት ስልኩን ሰብረውት ሽማግሌ አይልኩም እኮ። ይሁናችሁ እግዚአብሔር እኛን የቻለበት ልክ በደንብ አስቡት። ሲጀመር ቅሬታ የሚባል የለማ። ይቅርታ የሚላከው በሰው ሲቀየም ነው አይደል? አባት ልጁን አይቀየመውም። ስልኩን ይሰብረዋል። አልበላም አልጠጣም ብሎ የገዛውን ስልክ ቴሌቪዥኑን ብርጭቆውን ይሰብረዋል። ይሄን ካደረገ በኋላ ያለ ሽማግሌ ነው የሚታረቀው። ሲጀመር አይጣላውም እንጂ ሲጀመር ቂም የለም ወላጅ በልጁ። እግዚአብሔር በእኛ ያለውን አስቡ እንዴት እንደቻለን። ስንቱን እያጠፋ ነው እየሰበር ነው። ሽማግሌ አንልክም ከእግዚአብሔር ጋር እንዲያስታርቀን። የሰማችሁ ነው? አዎ እግዚአብሔርን ይቅር በለይ ስንለው አባቴ አጥፍቻለሁ ስንለው ምሕረት የሚያደርግ ቸር አባት ነው። ክብር ምስጋና ለስም አጠራሩ ይሁን። በእውነት እግዚአብሔር ይመስገን እኛን የቻለበት ችሎታውን አስቡት። መንፈሳዊ ኃይል ማለት እሱ ነው። መንፈሳዊ ኃይል ማለት እሱ ነው። ለሰዎች የምናደርግበትን በጎነት፣ ለሰዎች የምናሳየው ርኅራኄ፣ ችለናቸው ጠባያቸውን የምንታገስበት ሰራተኞቻችን ሊሆኑ ይችላሉ፣ ልጆቻችን ሊሆኑ ይችላሉ፣ ባልደረቦቻችን ሊሆኑ ይችላሉ። እያየናቸው ጥፋታቸውን ይሻሻላሉ ብለን በመምከር ነገን በማየት የዛሬውን ጥፋታቸውን ብቻ ሳይሆን የትናንትናውን በጎ ስራቸውን በማየት ስለ ትናንትናው መልካሙ ስራቸው ብለን የዛሬ ጥፋታቸውን የምንታገስበት የምንችልበት ኃይል እሱ ነው መንፈሳዊ ኃይል ማለት። ሰው ይኸውላችሁ እግዚአብሔር ይህን ሁሉ ሰው ተሸክሟል። እየሰማችሁ ነው? ይህን ሁሉ ሰው አመሉንም ቀለቡንም ችሎ ነው የሚያኖረው እግዚአብሔር። እንዴት አይነት ችሎታ እንደሆነ አስቡ እስቲ። አሁን ባለ ትዳሮች የትዳር አጋር አንድ ወንድ አሁን ወር እስከ ወር አንድም ቀን ሳያቋርጥ ወር እስከ ወር እየሰከረ ማታ 3-4 ሰዓት ላይ የሚገባ ቢሆን ወር እስከ ወር ሚስቱን አስበው። ሚስቱን አያርገኝ እንዴት ነው ችራው የምትኖረው እንል አይደለም? አዎ የሆነ ቀልቃላ ሚስት ያለችው ወይኔ ባሏን አያርገኝ እንዴት ነው ችሏት የሚኖረው እንላለን እኛ። እግዚአብሔር ግን ያንን ሁሉ እኛን ሁሉ ችሎናል ከነ ጉዳችን። የመረጃ እጥረት የለበትም። ሳያውቅ አይደለም እያወቀ ግን ታግሶናል። እያወቀ ሌሎቹ ሰዎች ይወዱናል፣ ይታገሱናል። ግን በጣም የሚወዱን ሰዎች ስለኛ ሐሜት ሲሰሙ፣ መጥፎ ነገር ሲሰሙ ፍቅራቸው ይቀዘቅዛል። እግዚአብሔር ግን በስማ በለው በአሾክሿኪ በወሬኛ ነግሮት ሐሜት ተነግሮት አይደለም። እግዚአብሔር ያንን ሁሉ ነውር ያንን ጉዳችን እያወቀ ፍቅሩ አይቀዘቅዝም። ክብር ምስጋና ለመድኃኔዓለም ይሁን። በእውነት እንዴት አይነት ቸር አባት እንደሆነ አስቡ። ያው ነው ወዳጅ ፍቅሩ ዋስትና ያለ ጋራንት ያለው ፍቅር መድኃኔዓለም ጋር ብቻ ነው። ልብ በሉ። አንድም ቀን አሁን ሳበዛችሁት አላለም። አመላችን አልከበደውም፣ ፊቱ አልጠቆረም። ዛሬም ያው ወዳጅ ነው። ዛሬም ያው የልብ ሰው አይገርማችሁ? ይሄ እግዚአብሔር እኛን የቻለበትን ልክ አስቡት። ስለዚህ እግዚአብሔር ይሄንን ሁሉ ከቻለ ከዚህ ሁሉ ሰው እግዚአብሔር ከተሸከመው እግዚአብሔር ከቻለው ሰው አንዱን ሰው ነው አንተ የትዳር አጋር ግን ያዝካት ደካማ ጎን እንኳን ቢኖራት አንቺ ያሽው እግዚአብሔር ከዚህ ሁሉ ከተሸከመው ሰው ላይ አንዱን ነው። ስለዚህ እሱን ታግሶ መኖር የእግዚአብሔር የባህሪው ተካፋይ የእግዚአብሔር የበጎነቱ የቻይነት የመንፈሳዊ ኃይል ማለት ቢያንስ አንድን ሰው መሸከም መቻል መታገዝ እሱ ነው ኃይል የምንለው በመንፈሳዊ። እንዳልኳችሁ እግዚአብሔርን መፍራት እግዚአብሔርን ማወቅ ለእግዚአብሔር መገዛት ነው። የጥበብ የማስተዋል የምክር የኃይል መንፈስ። ሌላው የእውቀት መንፈስ። አምስተኛው እግዚአብሔርን የመፍራት መንፈስ። እስቲ እግዚአብሔርን መፍራት በሉ እስቲ ንገሙት። እግዚአብሔርን መፍራት። ይህንንም አሁን እኛ በተቃራኒ ነው የምንረዳው። እግዚአብሔርን መፍራት ሲባል አሁን እኛ መፍራት የምንለው ሰው ይገርፈናል፣ ይቀጣናል፣ እንዲያደርገናል በሚለው ነው። ግን መንፈሳዊ ትርጉሙ እግዚአብሔርን መፍራት ማለት ምን ማለት ነው? ይህን ሁሉ ውለታ ውሎልኝ እንዳላሳዝነው ብሎ መጠንቀቅ። እግዚአብሔር መፍራት ማለት ነው። ይሄ የምናከብራቸው የመወደድ ግርማ የሚባል አለ። የመወደድ ግርማ ማለት ምን ማለት ነው?
በጣም የምታከብሩት ሰው፣ በጣም የምትፈሩ፣ በጣም ባለውለታችሁ የሆነውን ሰው እንዳታስቀይሙ ትጠነቀቁለታችኋላችሁ አይደል? በቃ እሱን ስታወሩ ሲደውል ጫጫታ ቦታው ናችሁ ስልኩን አታነሱትም። እናንተም ስትደውሉ የተመቻቸ ቦታ ስልካችሁ ባላንስ አለው የለውም የሚለው ቼክ አድርጋችሁ እንዳይቋረጥ ኔትወርክ አስቸጋሪ እንዳይሆን አመቻችታችሁ ነው ቦታ የምትደውሉለት። ተዘጋጅታችሁ ከጫጫታ ቦታ ረጋ ብላችሁ ቦታ ጊዜ መርጣችሁ ነው የምትደውሉት። ስታወሩ ለሱ ክብር ማለት ነው አይደል? አዎ ልክ ለአንድ ባለውለታችን ለምንለው ሰው የምንሰጠውን ክብር እሱ ደግሞ እንዳይቀየም እሱን እንዳላሳዝነው ብለን የምንጠነቀቀው መጠንቀቅ እሱ ፍርሃት ነው። ያ ፍርሃት ግን የመወደድ ግርማ፣ ያንን ሰው ስለምንወደው የምንፈራው ፍርሃት ነው። ስለምናከብረው የምንፈራው ፍርሃት ነው። ስለዚህ እግዚአብሔርን መፍራት ሲባል ይገርፈናል፣ ይቀጣናል ከሚለው በተቃራኒው ስናየው ምን ማለት ነው? ይሄንን ሁሉ ውለታ ውሎልኝ እንዳላስቀይመው ብለን የምናደርገው የመፍራት ጥንቃቄ ነው። እግዚአብሔር ያን ሁሉ አድርጎልኝ እንዴት አሳዝኗል! ያን ሁሉ ውለታ ውሎልኝ፣ ያን ሁሉ በጎ ነገር አድርጎልኝ እንዳላሳዝነው ብሎ መጠንቀቅ። እግዚአብሔርን መፍራት ማለት እሱ ነው። ከመውደዳችን የተነሳ የምናደርግለት ክብር ነው። አንድን ሰው ላለማጣት ብለን የምናደርገው አለ አይደል? ላለማጣት ብለን በጣም እኮ ብዙ ጥንቃቄና እንጠነቀቃለን። ብዙ ሂደት እንሄዳለን። የማንወደውንና ያላመንበትን ነገር ሁሉ እሱን ላለማጣት ብለን እኮ እናደርገዋለን። አንድን ሰው ላለማጣት ብለን፣ እግዚአብሔርን ላለማጣት ብለን ግን ምንድን ነው የምናደርገው? እስቲ አስባችሁታል? ወዳጆቻችንን ላለም የእነሱ ውለታ ከብዶናል። ልብ በሉ፣ ወይ ጋብዘውናል፣ ወይ በጎ ነገር አድርገውልናል። ያ ሁሉ በጎ ነገር ቢጨመቅ የመድኃኔዓለምን 0.5% አይደርስም። እኛ በጎ የምንላቸው ሰዎች ሲጀመር የበጎነታችን መለኪያ ራሱ ከእግዚአብሔር ጋር ሲነጻጸር ምንም አይሆንም። እኛ በጎ የምንላቸው ሰዎች ምን ያደረጉ ነው? ብሉ ቤታቸው ወስዶ ፈትፍቶ ሲያጎርሱ ያ ሰው ደግ ነው እንላለን አይደል? ብሉ እንጂ እስቲ ብሉ ባሉ ያ ሰው ምንድነው? ደግ ነው። እገሌ እኮ ሰው በልቶ የጠገበ አይመስለውም፣ እሷ እኮ ሰው በልቶ የጠገበ አይመስላትም እንላለን። ምን ስላለች? ብሉ ስላለች። መድኃኔዓለም እኮ እቤቱ ወስዶ ብሉ አይደለም የሚለው፣ ፍትፍት ብሉ እንጂ ነው የሚለው። ብሉኝ እስኪ ብሉኝ እኮ ነው የሚለው። ኧረ ክብር ምስጋና ለመድኃኔዓለም ይሁን። እንዴት አይነት ደግነት እንደሆነ አስቡት! እንዴት አይነት ቸርነት እንደሆነ አስቡት! እኛ ነው ስንት ጊዜ ሰማን፣ ስንት ጊዜ ተረዳን፣ ስንት ጊዜ ሰምቶ ጸሎታችንን መለሰልን፣ ስንት ጊዜ እንባችንን አበሰ፣ ስንት ጊዜ ጥያቄያችንን መለሰ። እኛን እግዚአብሔር ሰምቶ ይመልስልናል። በሰላም አሳድረን ብለነው ነበር። ይሄው አደር ሰምቶናል። አያችሁ፣ እየሰማችሁ ነው አይደል? አዎ እሱ ይሰማናል፣ እኛ ግን አንሰማውም። ችግራችን ይሄ ነው። እኛ ምን ጸሎቴን ሰምቶ ወዲያው አልመለሰም እግዚአብሔር፣ ምን ነው እኔን ረሳኝ እንላለን። እኔን አልሰማኝም እንላለን። አንተ ሰምተዋል? መች ሰማነው? መች ሰምተን ተገበር ነው? እግዚአብሔር ማይሆን ሁሉ በጎ ነገር አድርጎልናል። አልሰማነውም። የአንድ የዕድር ኃላፊ ያህል ክብር አልሰጠነውም። ነው ለመናገር ቃሉ አንድ ካህን ከሚናገር አንድ የዕድር ኃላፊ የሚናገር ነው ቃሉ የሚከበረው። እግዚአብሔር ያሳያችሁ። አንድ የዕድር ኃላፊ ነገ ጠዋት የኛ የዕድር አባላት የሆናችሁ እዚህ ቦታ ስብሰባ አለ የቀረ ይቀጣል ቢል ሁሉም ሰው ይሰበሰባል አይደለ? አዎ። የማንን ቃል ሰምቶ? የዕድር ኃላፊውን ቃል ሰምቶ አክብሮ ይገኛል። የእግዚአብሔርን ቃል ግን ያንን ያህል አላከበር ነው። ይኸውላችሁ በምድር ላይ ብዙ የሚከለክሉ ነገሮች አሉ እኮ፣ ብዙ የሚከለክሉ ነገሮች አሉ። ዶክተር ራሱ ይከለክለናል። ይሄን እንዳትጠቀም ይላል። እኛም የሐኪሙን ቃል ሰምተን ብዙ ቀን አክብረናል። በቃ ሐኪም ከልክሎኛል እንላለን። አዎ ሐኪም የከለከለን ሰምተን ተግባራዊ እናደርግ። እግዚአብሔር ከልክሎኛል ብለን ምንድን ነው የተውነው ኃጢአት? እንዴት ነው የአንድ ዶክተር ቃል ያህል የአንድ ሐኪም ትእዛዝ ያህል የእግዚአብሔርን ትእዛዝ ያልሰማ ነው? እንዴት ነው ያላከበር ነው? አስባችሁታል? ሐኪም ከልክሎኛል ብለን ብዙ ነገር ትተናል። እግዚአብሔር ከልክሎኛል ብለን ምንም አልተውንም። ልብ በሉ የእግዚአብሔር ክብር ምን ያህል እንደሆነ። ያን ሐኪም ትእዛዝ ያህል የእግዚአብሔር ትእዛዝ አልተከበረም ማለት እኮ ነው። እግዚአብሔር ከልክሎኛል፣ እሱን ማሳዘን አልፈልግም፣ ይህን ሁሉ ውለታ ውሎልኝ ብሎ መፍራት፣ እሱን ላለማሳዘን መቆጠብ፣
እሱ የሚሰጠው ክብር እሱ ነው። የመወደድ ግርማ የሚባለው ፈርተን የምናደርገው ፍርሃት ማለት እሱ ነው። ያን ሁሉ ውለታ ውሎ ላይ እንዳላሳዝነው ማለት። ሌላውና የመጨረሻው መንፈሳዊ ሰው ፈጥኖ አለመፍረድ። እስቲ ይሄንን በሉ የመጨረሻው ነው ይሄ። እስቲ ፈጥኖ አለም እንዳዩና እንደሰሙ ፈጥኖ አለመፍረድ ነው የሚለው። እንዳዩና እንደሰሙ ሲጀመር ፍርድ ማን ነው? ፈራጅ ማን ነው? ፈራጅ እግዚአብሔር ከሆነ እኛ ስንፈርድ እግዚአብሔርን ከወንበሩ ነቅለን አውጥተን እሱ ወንበር ላይ እየተቀመጥን ነው። ከዚህ በላይ ድፍረት አለ? ፈራጅ እግዚአብሔር ነው ካል ፍርዱ የእግዚአብሔር ነው። ንጉሱ እግዚአብሔር ለፍርድ ይቀመጣል። እግዚአብሔር ነው ፈራጅ። ስለዚህ የፍርድ ወንበር ላይ እግዚአብሔር አለ። እኛ ስንፈርድ እሱን ፈንቅለን እሱ ቦታ ላይ ተቀምጠናል ማለት ነው። መንፈሳዊ ሰው ፍርዱን ለማን ይተዋል? አቤት አቤት፣ ፍርዱን ለእግዚአብሔር ይተዋል። ይኸውላችሁ አንድ እውነት ልንገራችሁ። በማማት በመፍረድ ደግሞ መስሎን ለእግዚአብሔር የተቆረቆርን መስሎን በስድብ እግዚአብሔር አይከብርም። እግዚአብሔር አይከብርም። እንደዚህ ለምን? እግዚአብሔር ቅዱስ ነው አይደለ? እግዚአብሔር ምንድን ነው? እግዚአብሔር ቅዱስ ነው። ስድብ ደግሞ ርኩሰት ነው። ስለዚህ ቅዱሱ እግዚአብሔር በረከሰ ነገር አይከብርም። ቅዱሱ እግዚአብሔር የሚከብረው በቅዱስ ነገር ነው፣ በመልካም ስራ ነው። በስድብ የሚከብረው ርኩሱ መንፈስ ሰይጣን ነው በዚህ የሚከብረው። ስለዚህ እንዳዩና እንደሰሙ አለመፍረድ። እግዚአብሔር ፈጥኖ አይፈርድም። እግዚአብሔር ፈጥኖ ምን አይልም? አይፈርድም። መንፈሳዊ ሰውን በእግዚአብሔር አይን የሚያይ ነው። ለምሳሌ እዚህ ጋር አንድ ሰው የሆነ ኃጢአት ሲሰራ ምን አይነት ሰው ምን እንዲያደርግ ብለን ወዲያው ነው የምንፈርደው፣ እንቸኩላለን። እግዚአብሔር ግን የሚሰራውን ስራ ብቻ አይደለም የሚያየው፣ ይሄንን ስራ ሊሰራ የቻለበት ምክንያቱን ያጠናለት። ያያል እግዚአብሔር ያያል። ለካ ወዶ አይደለም፣ ለካ ወዶ አይደለም ያላመነችበት እንዲህ አይነት ኃጢአት ውስጥ ገብታ የሰራችው። ለምን? የምታሳድገው ልጅ አላት፣ የምታሳክማት የታመመች እናት አለች። ያንን ሲያይ እግዚአብሔር ወይ ከሚያዝንባት ይልቅ ያዝንላታል። እየሰማችሁ ነው አይደል? ስለዚህ አንድ ክርስቲያን ማለት ይህንን ሰው ወይም ይህችን ሴት እግዚአብሔር ቢያገኛል ምን ይላት ነበር? ስንል እግዚአብሔር ማለት በደል ላይ እንኳን ቢያገኝ ደግማ አትበደል አይደል የሚለው እግዚአብሔር። አዎ አንዱ ካህን ኃጢአት የሰራ የንስሐ ልጃቸው መጣና አባዬ ንስሐ ይስጡኝ አላቸው። ምን አጥፍተህ ነው? በቃ ዘረዘሩ ታላላቅ ኃጢአቶችን ነፍስ እስከ ማጥፋት እንዴ! አዩና አባ ይህ ሰው ተስፋ ቆርጧል፣ ይህን ያህል በደል በድዬ ምን አይነት ቀኖና ይሆን የሚሰጠኝ? ስንት መቶ ስግደት ይሆን አባ የሚሰጡኝ እያለ እየፈራ ነው የመጣው። ይህን ሁሉ ኃጢአት ከዘረዘረ በኋላ በልጅ ሂድና 2 ጊዜ ስገድ አሉት። ምን አላቸው? ሂድና 2 ጊዜ ስገድ። ከዛ በየቀኑ ነው? አረ ዛሬ ብቻ 2 ጊዜ ስገድ። ከዛ ተመልሰህ ነው። እየገረመው ሄደ 2 ጊዜ ቢሰግድ። በዚህ መካከል እግዚአብሔር ካህኑን አገኛቸው። አንተ ካህን ይሄን ሁሉ በደል በድሎ 2 ስግደት ነው ቀኖናው ይላል። ካህኑ ሲመልስ ይሄንንም ምን ሆኜ ነው? አንተ ቢሆን በሰላም ግባ ደግማ አትበድል ነበር የምትለው። እየሰማችሁ ነው? ይሄንንም ምን ሆኜ ነው? አስቦ እግዚአብሔር ምሕረት ታውቃላችሁ። ትናንትና ስንት ሰዎችን እንደው ከመጻጉ ልብ የሚሰብር ሰው እኮ የለም። ወደ ለምናገር 38 ዓመት ሙሉ በደዌ ዳኛ በአልጋ ቁራኛ ተይዞ የኖረውን መጻጉን አልጋን ተሸክመ በሰላም ሂድ አለው። በኋላ ቀራንዮ ላይ ግን ከአይሁድ ጎራ ተሰልፎ መድኃኒዓለምን በጥፍ የመጣው ይሄ ሰው ነው። ይሄንን ያዳነው መድኃኒዓለም። ዛሬ እኛ ስንት ቀን ያንን ቁስሉን እየነቀነቅን አይሁድ አንድ ጊዜ ሰቀሉት፣ እኛ በተደጋጋሚ ብዙ ቀን ኃጢአት በመስራት እንደገና ሰቅለነዋል። ብዙ ቀን እኮ አጉረምርመንበታል። እንዳው እሱ ላይ እሱ የሚከሰስበት እሱ የሚቆምበት ፍርድ ቤት ስለሌለ እንጂ ስንት ቀን አቁመነው ነበር። እግዚአብሔር ቤት መጠን እግዚአብሔር እኮ ነው የምንከሰው። መቼ ነው የምትሰማኝ? እንዲያርገኝ ስንት ቀን ነው የከሰስነው? እግዚአብሔር ምሕረቱን አስቡት ምን አይነት ቸርነት እንደሆነ። እቺ ፀሐይ እኮ ለደጋጎቹ ለእነ አብርሃም የወጣችው ፀሐይ እኮ ነው ለእኛ ያወጣው። ለእኛ ለደጋጎቹ ቅዱሳን ያዘነበውን የምሕረት ዝናብ ነው እንጂ ለእኛ የሚያዘንበው
እንደ ኃጢአታቸው ቢሆን ኖሮ ለእኛ ዝናብ ነበር የሚዘንብልን፣ እሳት ነበር ሊዘንብብን የሚገባው። ግን መሐሪ ነው። ክብር ምስጋና ለመሐሪው አምላክ ይሁን። በእውነት እግዚአብሔር ይክበር ይመስገን። ስለዚህ እግዚአብሔርን የወደዱ እግዚአብሔርን በሕይወታቸው ያከበሩ ቅዱሳን እነ ሰማዕቱ ቅዱስ ጊዮርጊስ እንዲህ እግዚአብሔርን ምሕረት አምነው ከእሱ ጋር መኖር ይሻለኛል ብለው እኛ በድለናል፣ እውነት ነው። ግን መድኃኒቱ ከዚህ በፊት ለሰራነው በደል ንስሐ ገብተን ከአሁን በኋላ እግዚአብሔር መሐሪ ነው ብለን በመንፈሳዊ ሕይወት መኖር ነው። የመጨረሻ መልእክቴ ነው። አንድ አባት ኃጢአት የሰራ የንስሐ ልጃቸው ኃጢአት ከመስራቱ ተደጋጋሚ የተነሳ ተስፋ ቆርጧል። ሰይጣን እንደዚህ አይነት ጥበብ አለው። ኃጢአት እስከምንሰራ ድረስ ያበረታታናል። ልስራው አልስራው ስንል ኧረ ስራው ዝም ብለህ እንኳን አንተ አባቶች እንኳን የሚያደርጉትን አታይም እንዴ ይላል ሰይጣን። እንዴ እንኳን አንቺ አንድ ፍሬ ልጅ ነገሌ እንኳን የሚያደርጉትን አታይም እንዴ ይህች ምን አላት ይላል። ልክ ኃጢአቱን ከሰራን በኋላ ደግሞ ይሄ ተስፋ መቁረጥ ካሁን በኋላ አንቺ ክርስቲያን ነሽ ደግሞ ካሁን በኋላ ደግሞ አንተ እግዚአብሔር ይኖራል እንዴ እያለ ደግሞ ወደ እግዚአብሔር ቤት እንዳለ ደግሞ መልካም እንደሰራ ሰው ደግሞ እግዚአብሔር ቤት ሊሄድ ትላለህ እንዴ እንዴ እየሰማችሁ ነው። እና ይሄ ሰው ኃጢአት ተደጋጋሚ ከመስራቱ የተነሳ ተስፋ ቆርጧል። ከእንግዲህ በኋላ እግዚአብሔር ሊና ይመረኝ ብሎ ማለት ነው። ከዚህ በላይ ኃጢአት የለም እውነት ለመናገር ያንን መሐሪ አባት ያንን መድኃኔዓለምን ክፉ አድርጎ መሳል ስሙን ማጥፋት እኮ ነው። ከዛ አባ መጡና ንስሐ ግባ አሉት። ምን ግባ? ሁላችሁም ንገሩኝ። የመጨረሻው መልእክቴ ነው። ምን ግባ? አይ አባቴ ከእንግዲህ በኋላ እኔን እግዚአብሔር ይመረኛል ብለው ነው። እኔ እኮ አባ ኃጢአት ተደጋጋሚ መስራቱ ብቻ እኮ አይደለም። ኃጢአት ተደጋጋሚ ከመስራት የተነሳ አሁን ላይ ኃጢአት ብቻ መስራት ብቻ ሳይሆን ኃጢአት ማሰራት ጀምሬያለሁ። መሳሳት ብቻ ሳይሆን ማሳሳትም ጀምሬያለሁ። ከእንግዲህ በኋላ እኔን እግዚአብሔር ይመረኛል ብለው ነው አላቸው። ና እስኪ አሉት። ምን አሉት? ምን አሉት? ና አሉት። ሲመጣ በአንገቱ ወርቅ አድርጓል። ልጄ አሉት፣ ይሄ በአንገት ያደረግከው ወርቅ መጸዳጃ ቤት እንደሄድክ ድንገት ተፈቶ ቆሻሻው ላይ የሚወድቅ እስኪ እውነቱን ንገረኝ፣ ታወጣዋለህ አታወጣውም አሉት። እስኪ ጥያቄውን ለእናንተ ላድርገው። ብዙ ገንዘብ አውጥታችሁ የገዛችሁት ወርቅ አለ በአንገታችሁ አድርጋችኋል። የሆነ ሰው ወይም ማስታወሻ ብሎ የሰጣችሁ በአንገታችሁ ያደረጋችሁት ወርቅ መጸዳጃ ቤት ሄዳችሁ ድንገት ተፈቶ ቆሻሻው ላይ ቢወድቅ ታወጡታላችሁ አታወጡት? ምን እናወጣዋለን? ከዛስ እናጥበዋለን። እሺ ከዛስ እናደርገዋለን። ይሄ ወጣት ልክ ቃል በቃል እንደናንተ መለሰ። ወይ አባቴ ስንት ብር እንደገዛሁት እኮ ባያውቁ ነው አላቸው። ቆሻሻው ላይ ቢወድቅ አዎ፣ ቅርብ ከሆነ አዎ፣ በእንጨት አይደለም በእጅ ነው ማውጣው አላቸው። እሺ ከዚያስ አሉት። አጥበዋለሁ አላቸው። እኮ ከዚያስ አደርገዋለሁ አላቸው። አየህ ልጅ አሉት፣ አንተ ብዙ ገንዘብ ስለከፈልክበት ወርቁ ቆሻሻ ላይ ቢወድቅ አትጸየፈው፣ አውጥተህ አጥበህ ታደርገዋለህ። መድኃኔዓለም ደግሞ በአንተ የከፈለውን ዋጋ ብታውቅ። አንተ ነገሥታት ተስማምተው ወረቀት የሚያደርጉትን ብር ነው የከፈልከው፣ በዚህ ነው የገዛው። መድኃኔዓለም ግን ነገሥታት ተስማምተው የማይቀይሩት ምንዛሬው ከፍ ዝቅ እያለ የማይዋዥቅ ዶላር ደሙን ነው የከፈለው። ስለዚህ በአንተ የተከፈለው ታላቅ ነው። አንተ ገንዘብ የከፈልክበት ወርቅ ቆሻሻ ላይ ቢወድቅ እንደማትጸየፈው አውጥተህ አጥበህ እንደምታደርገው መድኃኔዓለም በደሙ የገዛህ አንተን አዎ ቆሻሻ ኃጢአት ላይ ወድቀሃል፣ ግን አንተ ወርቁን እንደማትጸየፈው አውጥተህ አጥበህ እንደምታደርገው የመድኃኔዓለም ገንዘቡን አንተንም ከቆሻሻ ኃጢአት ላይ አውጥቶ በንስሐ አጥቦ የከበረ ርስቱን ሊያወርስህ የታመነ አባት አለህ አሉት። ይህን ተቀብሎ ንስሐ ገባ። እኛንም እግዚአብሔር ለንስሐ ለሥጋው ደሙ ያብቃን። የሰማዕቱ ምልጃና ጸሎት ከሁላችን ጋር ይሁን። ቀናችሁ የተባረከ ይሁን። ወስብሐት ለእግዚአብሔር።